የቢትኮይን የልደት ሚስጥር፣ የጄኔሲስ ብሎክ ታሪክ። ዛሬ ጥር 3 ቀን 2026 ሲሆን በፈረንጆች ማለት ነው። የቢትኮይንን መወለድና የፍልስፍናው መነሻውን የሚጠቁመው ታሪካዊ ምዕራፍ ይታወሳል። በትክክል ከ17 ዓመታት በፊት በ2009 የቢትኮይን እንቆቅልሽ ፈጠራ ሳቶሺ ናካሞቶ ኔትወርኩን በይፋ ያስጀመረው የመጀመሪያውን ብሎክ የጄኔሲስ ብሎክ አወጡ። ይህ ብሎክ ከሌሎች ሁሉ የሚለይ ሲሆን በውስጡ የያዘው 50 ቢትኮይን በፍጹም ሊወጣና ጥቅም ላይ ሊውል እንደማይችል በኮድ ተስተካክሎ የቢትኮይንን ለዓላማ እንጂ ለፈጣን ትርፍ አለመፈጠሩን የማሳይ ዘላለማዊ የመታሰቢያ ሐውልት ሆኗል። ከዚህ በላይ የጄኔሲስ ብሎክ በዚያ ዕለት ከታተሙ ዘ ታይምስ ጋዜጣ ላይ የተወሰደው ሚስጥራዊ መልእክት ይዟል። ይህ መልእክት ቢትኮይንን የተፈጠረበትን ዋና ዓላማ ያሳያል። ይህ የዓለም የፋይናንስ ስርዓት በከባድ ቀውስ ውስጥ በነበረበት ጊዜ በማዕከላዊ ተቋማት ላይ ያለውን ጥገኝነት በማስወገድ በህዝብ ዓይን ፊት በኮድና በሂሳብ ሊረጋገጥ በሚችል ስርዓት የራስን ገንዘብ የመቆጣጠር ነፃነት ለማስፈን እንደሆነ ያስረዳል። ይህ ብሎክ የቢትኮይን ራዕይ የሚያረጋግጥ ሲሆን የእኛን የገንዘብ ነፃነት ታሪክ ጅምር ነው።